የምናገረው ነገር እንደዚህ ሀበሻ እንደዚህ ያደረገኝ ሀበሻ ክፋት ስራ ሰርታ ምናምን ተብሎ እንዲወራ አልፈልግም። ይሄ ማንንም እንደዚህ እየመጣችሁ ማንንም የምታሸማቅቁ አልፈልግም። ምክንያቱም በዛ ነገር አይደለም የወጣችሁ እሷ። ይሄው ሁለተኛ ሙረቂ ካለች ታሜንም አመጣለሁኝ። እሺ ቀበርቹ ይልንም አለቀ። ነገ ወይም ከነሱ ስንተኛ አይ ኢጃዛ ቤት ልጅ አይደለሽም አይ እንዲህ ያለ ነገር ታረጊያለሽ ብለን እንኳን አላባረርናትም። በጠበበ ቤት ልጅ ተጠባብቀ እንኳን አስተኝተናት ያሳደርናት እንደ ሰው አስተናግደን 3 ቀን የሰደርናት። አሁን ሰረኩ እንደገና አይላትም። እንዲህ ያለው ውሸትም አያስፈልግም። ሐቁን ተናግሮ የሚረዷት ከሆነ ይርዷት፣ የሚሸጥ ከሆነ ይሸጥላት። ከዛ ውጭ ነውር ነው፣ በጣም ነውር ነው። አንገት ያለው ሰው የተደረገለትንም ሆነ የተደረገበትን በዚህ ደረጃ ውሸት አያስፈልግም። ሐቁን ተናግረሽ ተረጅም ምንም በይ። ሙኒኬ በዚህ ላይ ሐሳብ አለሽ? እንዴት ነሽ? ምን ይባላል እንደዚህ አይነት ነገር እንግዲህ ተለመደ። የራስን ችግር በሰው ላይ መዘፍዘፍ፣ ችግራችንን በሰው ላይ ማላከክ አላስፈላጊ ነገር ነው። ካለፈ ነገር ሁላችንም መማር አለብን። አንዱ ላይ የሚደርሰው ነገር ለአንዳችን ትምህርት መሆን አለበት። እኛ ችግር በገጠመን ቁጥር መረዳት ስንፈልግ ወይም ደግሞ የሆነ ነገር ማድረግ ስንፈልግ ሰውን መውቀስና ማስወቀስ በጣም ትልቅ ወንጀል ነው፣ ሐራም ነው። ሰራሃ የሰው ቅስም ሲሰበር ላያችሁ ላይ ጥሩ አይደለም። ነገራችሁ ሁሉ ነው የሚስተጓጎለው። እንኳንስ ተቀብሎ አስተናግዶ አክብሮ የላከን ሰው አይደለም እንዴት ነህ ብሎ የጠየቀን ሰው እንኳን ቅስም መስበር በጣም መጥፎ ነው። ለማንኛውም እንደኔ እመመክራት ነገር ቢኖር እሷን አሁንም እዚህ ጋር እየመጣች ሰው ነገሩ ሳይበርድለት ላይፍ እየከፈተች ከምትሳቀቅ አልተሳካም ብላ እንትን ከምትል ለተወሰነ ጊዜ ሰው ቤት ገብተሽ ብታስታግሽ ነገሮችን ይሻልሻል ነው የሚሻለው። እንደዛ ነው። ጉልበቷ አይሻላትም? ሰው ቤት ሰርታ ትንሽ ጊዜ ሰውንም አስታግሳ ከዛ በኋላ ራሷን በደንብ ከተረጋጋች በኋላ መውጣት ይሻላታል እኮ። ይሄ እኮ ጥሩ ነገር እኮ ነው ለሶሊያና። ምክንያቱም ንግድ ደግሞ የግሩፕ ስራ ነው። ብዙ ጊዜ ካየሽው ከማህበረሰቡ ጋር መግባባት ይቻላል። የባሰ ቅስሟን የሚሰብሩ ንግግሮች፣ የማይሆን አመለካከቶችን እንትን ከማለት ታውቂያለሽ ስንት ባለጌ እንዳለ ነገሮችን ማይረሳ ማለት ሰው ሙኒቲ እዚህ ቲክቶክ ላይ ልብስ የሚሸጥ ሰው እዚህ ቲክቶክ ላይ እንደዚህ እንደኛ ኦንላይን የሚቀጥር ሰው አላችሁ፣ እንፈልግላት። ቅጠሯት፣ በቃ ቅጠሯት። ከዛ በኋላ እኛ እንኳን ግዟት ብለን ብናመጣ አንደኛ የዛ ቤት ባለቤት ልብሱ ይሸጥለታል። ሁለተኛ እነዚህ ልጆች የሚገዙ ልብስ ቆንጆ ልብስ ነው። በሶስተኛ ደረጃ ሶሊያናም ተጠቃሚ ትሆናለች፣ ትለምዳለች። ስለዚህ እንደዛ ከሆነ እሷን ብር ይኖራታል። እምቀጥሩ አካላችሁ አሁን ለምሳሌ እምቀጥሩ አካላችሁ እሷ ፍቃደኛ ናት ወይ? እስኪ ተናገሪ ያልኳት እኮ ለዛ ሶሊያና አውሪ መጀመሪያ እኔ አሁን እንትን ብዬ ያልተናገርኩት ስለ ሙረቂ ልናገርና ከዛ ደግሞ ስለ ስራ ይናገራሉ። እኔ ስራ ችግር የለብኝም። ተቀጥሬ ሙረቂ ጋር ስመጣ በእንግድነት መጣሁኝ ማለት ነው። ቤት አለኝ 900 ብር መከፍልበት እቃ አስቀምጬበት የሄድኩት ቤት አለ። ድምፅ ለእናንተ ይሰማችኋል? ማይክ ለብሰሽ ከሆነ አውልቂውና አውሪ። አሁን አይሰማም? ይሰማል ግን በደንብ አይሰማም። እኔ ከሷ ቤት ስመጣ በእንግድነት ነው፣ ብር አንጠፋትም ለሚለው ማለት ነው። በእንግድነት መጣሁኝ። ለሷ ለሱፐር ማርኬት ሰጥቼው ይሆናልና ምናምን ያልኩበትን ምክንያት ልናገር ነው። ኮብስታዞ ነበርና 5 ብር እንደከፈልኩኝ አውቃለሁ፣ ግን አዲስ ነኝ፣ እንግዳ ነኝ። ሰዎች አሉ ወደ 13 ሰዎች የሚሆኑ እዛ መካከል ላይ እኔ አዲሱኝ እንግዳውኝ እስከዛሬ ካጠፋቸው የማያውቁ ከሆነ ብር ጠፋይ ብል ምን ሊሉኝ ይችላሉ ከሚል አንፃር እንደዚህ አይነት ለሱቁ አሳስቼ ሰጥቼ ይሆን ብዬ 1000 ብር ጠፋኝ ብዬ ተናገርኩኝ። ከዛ ለሱቁ ደውይለት አለች። ደወልኩለትና አሳስቼ ሰጥቼ ይሆን ብዬ ጠየቅኩት። አይ አልወሰድኩም አለኝ። ግን እሱ እንዳልወሰደው እርግጠኛ ነኝ። እዛ ውስጥ ግን እነሱ እንዲቃቃሩና እንዲነጋገሩ አልፈለኩም። ለምን
እኔ እንግድነት መጥቼ ከነሱ ቤት ጠፍቶ የማያውቅ ከሆነ ለምን የሚለውን ነገር ራሴን ጉዳቴን ይዤ ዝም ብዬ ነበረ። ከዛ እንደዛ ብዬ ተናግሬ ዝም አልኩኝ። አንደኛዋ ትንሽ ቆይታ መጣ 500 ብር ጠፋኝ አለች። አንደኛዋ ትንሽ ቆይታ መጣ 200 ብር አለች። አንደኛዋ ደግሞ ትንሽ ቆይታ መጣ 10 ብር አለች። እንደዛ ሲሉ እንዴ ነገር ምንድነው? እኔ እንግዳ ነኝ፣ እነዚህ ሰዎች እኔን ለማለት ፈልገው ነው እንዴ ብዬ ለራሴ ውስጥ የተሰማኝና የጠፋብኝ እያለው እንዴት እንደዚህ ይላሉ? እስከዛሬ ጠፍቶባቸው አያውቅም ወይስ እኔ ስላልኩ ነው አልኩኝ እኔ ማለት ነው። ከዛ ዝም አልኩ፣ ምንም አላልኩም። ጋደም ብዬ ቁጭ ብዬ እያለ እኔ ሌባውን አውቀዋለሁ፣ እስከዛሬ ድረስ ጠፍቶን አያውቅም፣ ሌባውን አውቃለሁ ይላሉና እንዴ ለምንድን ነው እንደዚህ የሚሉት ብዬ በውስጤ የሆነ ነገር ተሰምቶኝ ወጥቼ ሄድኩኝ እኔ ማለት ነው። በቃ እስቲ መሲ ብርጅቶን ላግኛት ብዬ ተናገርኩኝና ወጣው። ወጥቼ መጥቼ ከዚህ አጅማን አሜን ጋር መጣሁኝ ማለት ነው። አሜን ጋር አደርኩኝ። መሲ ካገኘኋት በኋላ ተመልሼ ሄድኩ። በበነገታው ወጣው ከአሜን ጋር መጣሁ ማለት ነው። 2 ቀን አደርኩ። 2 ቀን አደርኩኝና እንዳልሄድ ደውላ ኢጃዛ ቤት እንደምትለቅ አልነገረችኝም። ደውላ አይ እኔ ቤቱን ላፈርሰው ነው፣ ቤቱ ብጥብጥ ነገር ሆኖብኛልና እንዳትመጪ አለችኝ። እንዴ ብር እንደሌለኝ ታውቃለች፣ ብሩ እንደጠፋብኝ ታውቃለች፣ ለምንድን ነው እንዳትመጪ ያለችኝ? አሁን የት ልሄድ ነው ከሚል አንፃር እኔ ለምን እንደዚህ ያለችኝ በሚል ላሜንም አልነገርኩም። ቀጥታ ወደ ባህር ነው የሄድኩት። ባህር ሄድኩና ሂጄ ቁጭ ብዬ 2 ቀን እግዚአብሔርን ወጣ ገባ እያልኩ 2 ቀን ውጭ ላይ ነበርኩኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ ላሜን ነው ድጋሜ አሜን ካርድ ላኪልኝ ልጆቼ ጋር መደወል እፈልጋለሁ አልኳትና ነይ ቤቴ እግዚአብሔር ነው ብላኝ ከአሜን ጋር የተቀመጥኩት ማለት ነው እንጂ ከአሜን ጋር ለመቀመጥ ፈልጌ አልነበረም። ከሷ ቤት ግን ከቤቷ እኔ ብር ካልጠፋባት ጠፍቶባት ማያውቅ ከሆነ እኔ በንግግር ራሱ መናገር እስኪያቅተኝ ድረስ ነው ቅር ብሎኝ ነው እኔ ራሴ የወጣሁት። ብር ለምን ጠፋኝ አሉ። እኔ ስላልኩ ነው ብር የጠፋባቸው? እኔ እንዳይቃቃሩ ብዬ ነው እንጂ ብሩ ከቤቷ ነው የጠፋኝ። እሱን እኔ እግዚአብሔር ረበስ። ሌላው አንድ ውሸት ያላችሁ ደግሞ እኔ መናገር ስለማልችል ነው። አንድ ውሸት ያላችሁ ከማዳም ቤት ስራ ሰራለሁ። ስራ እየሰራው ግን እንደዚህ እንዞራለን። 6 እህቶች አሏት። ከ6ቱም 6 አበሻ አሉ። ከዛ በመዞር ሰዓት ግን ማንኛቸው ይናገሩ እስከ ቪዲዮ እስከ ቮይሱ ነው የሰጧት። ሰህርኩ ታደርጋለች ሁሌ ቀና እያለች እንታይ ልጆቿ በተኮሱ ጊዜ እኔን ነው አንቺ እንደዚህ ታረጋለሽ እንዴት ስለኝ አይ አይደለም ይሄ ነገር በዚህ ታይም ላይ ተጣልቼ ሀፕን አድርጎብኝ ነው እንጂ እንደዚህ አይደለም ብዬ ስራ ስለምትፈልግ ብቻ ሰራተኛ ስለማይቀመጥ ብቻ አስቀመጠችኝ እንጂ አትፈልገኝም። ከዛ ምን አለች ልወጣ ነው ብዬ ረፍት ስጠይቅ ሳምንት ሰው ላመጣ ነው ትሄጃለሽ አለችኝ። ተጣላን ማለት ነው ከሴትዮዋ ጋር። እኔ መውጣት አለብኝ አልኩኝ። ምንድነው ያሰብኩት ልብሴ ተቀምጦ አገኘዋለሁ፣ ንጹህ ልብስ ነው፣ ልብሴን ሽጬ ወደ ስራ እመለሳለሁ ነው የኔ ሐሳብ ማለት ነው። መጥቼ ሳይው ግን ልብሱ ተበላሽቷል። ልብሱ ሲበላሽ ግን ዳይሬክት ነው ከስተመር ከማጣ ይሄን ልብስ እንደዚህ ከማደርግ እንደዚህ አድርጉልኝ ካላችሁ እኔ ስራ ሰው ነኝ፣ ስራ ሰራለሁ፣ አግዙኝ ብዬ ጠይቄያለሁ። ሌላው ውሸት የቱ ጋር ነው? እኔ ምንድነው ያጠፋሁት? ምንም ያዋሸሁትም ያጠፋሁትም የለኝም። ይሄ ልብስ ሲበላሽብኝ ደግሞ ተበላሽቶብኛል ጭስ ይላል ብዬ ተናግሬያለሁ። ሌላ የቱ ጋር ነው ውሸት የተናገርኩት? ስራ ያለ መስራት ፍላጎት ኑሮኝ እኮ አይደለም። ማዳም ቤት ስቲል አሁን ካገኘሽ ማዳም ቤት እኔ ስራ ሰራለሁ፣ ችግር የለብኝም። ግን እንደድል ሆኖ በክፉ ቀን ተሸክሜው የኖርኩት ጣጣ ተናግሬ ለሁል ጊዜ ሰቀቀን ይሆነኛል። አንድ ቀን እኮ እግዚአብሔር ፍርድ ይሰጣል አይደለ? ተሸክሜው ኖሬያለሁ። ግን በተረገመ ቀን ገብቼ የራስን ገመና ማውጣት ከባድ ነው። ለራሴ ለእግዚአብሔር ሰጥቼው ብቀመጥ እግዚአብሔር ይፈርድልኛል። ግን የስጋ ነገር ሆኖ ግን መስራት ስለምፈልግ ብቻ ስራ መስራት አልቻልኩም። ለዛ ነው የተናገርኩት እንጂ መናገር ፈልጌ የሰው ፊት ማየት ፈልጌ አይደለም። ሁሉ አለኝ ጤናማ ነኝ። ግን እዚህ ጋር ሚዲያ ላይ ወጥቼ እንድናገር ያደረገኝ ዛሬ እኔ ብር አጥቼ ከሆነ ነገ ልጆቼ ስራ ካጣውስ ከሚል አንፃር ነው እንጂ ስራ ጠልቼ አይደለም። ሳሪ አሁንም እንድታቂልኝ የፈልገው እግዚአብሔርን እንግድነት ሄደሽ እኔ ብር እንዳይሳቀቁ ብዬ ነው 1000 ብር ጠፍቶኝ እንዳይሳቀቁ ለልጇ ለቤቷ ልጅ የቤት ነው የሰረቁኝ ብያታለሁ። ለቤቷ ልጅ ለአንደኛው ሀያት ለምትባለው ለሙስሊማና ለተሳፈረችው ልጅ ብር እኮ ከሱቅ አይደለም የተሳሳተው ከቤቷ ነው የጠፋብኝ። ግን ለምንድን ነው ይሄን እንደዚህ ያሉኝ? እኔ እንግድነት ስለመጣው ሁላቸውም ነው ብር ጠፋኛሉ ቤት ውስጥ ያሉት ማለት ነው። እኔ ስወጣ ግን መላለች ጭቅጭቅ ስለሆነ ቤቱን ላፈርሰው ነው ያለችኝ። በቃ ይሄ ነው ያለው ሳርዬ። እኔ ስራ ጠልቼ አይደለም። እግዚአብሔር የሰው ስምም እንትን ልፈልግ አይደለም። የሰው ስምም ላጠፋ ፈልጌ አይደለም። እሙሞ ስዳለች እያልኩ አይደለም።
ማን እንደወሰደው አለቅም አላህ አለም። እኔ ምንም የማውቀው ነገር የለኝም፣ ግን ጠፍቶኛል። የጠፋው ግን እሷ ቤት ነው አለቀ እንጂ እኔ ስራ እሺ አሁን ሞኒካ ታወሪያለሽ ወይስ ሳርዬ? አሁንም ረቂቅ አሁን እንደዚህ ብንለው ትርጉም አይኖርም። እኔ ከዚህ በላይ ሲጀመር ክፉ ደግ ልናገር አልፈልግም። መጀመሪያም እንደዚህ ጠፋኝ ስትል ራሱ አመሰግናለሁ ነው ያልኳት። እሷ ብዙ ነገር ተናገረች። አመሰግናለሁ ለሁሉም ነገር ነው ያልኳት። አሁንም ቢሆን እኔ ሰው ነው አውጥቼም የማወራ ሴት አይደለሁም። ትልቅ ሴት ነኝ፣ የልጅ እናት ነኝ። ለእያንዳንዱ ነገር ኃላፊነት መውሰድ ያለባት ለራሷ ስትል እንጂ እዚህ ጋር አልቅሶ ለመለመን የአንዱን ስም ማጥፋት፣ እርዳታ ለመጠየቅ የአንዱን ስም ማጥፋት ነውር ነው። እኛም ራሳችን ሁላችንም ያኔ ራሳችን ኃላፊነት ወስደን ነው እንጂ እርዳታ እንደዚህ አልቅሶ መለመን የሚፈልግ ሰው ቢኖር አሻሽጡኝም ብዬ አላቅም። ሳርዬ የባህል ልብስ 100 ድርሃም ስሸጥ አሻሽጡኝ ብዬ ለምኜ አላቅም። ሽሮ በ30 ብር በርበሬ በ40 ብር ለባለ ሱቅ እያስረከብኩ ነው የምኖረው። የማንንም ፊት መጠበቅም አልፈልግም። እሷንም ለረዳት የምችል ሴት አይደለሁኝም። ስላልረዳኋትም ስላደረኩባትም ነገር ከተሰረቀች ከጠፋባት እንግዲህ እግዚአብሔር ይፍረድላት። ስለሷም ገመና ምንም ማውራት አልፈልግም። ግን ከኔ ቤት 1000 ድርሃም አልጠፋትም። ውሸትም አያስፈልግም። ከዛ ውጭ ስለሷ ምንም አላወራም። አመሰግናለሁ ሳርዬ። በዚህ መልኩ ስላገኘሁሽ በጣም ይቅርታ። በጣም ሳስቼ ላገኘሽና ላይሽ የምፈልግ ሴት ነኝ። ማርያምን ግን እንዳለመታደል ሆኖ በክፉ ነገር ነው እዚህ ቤት ልመጣ የምጠራው። ግን በጣም ይቅርታ ሳርዬ። እሺ ለዓላማ ችግር የለም። አንድ ቀን ወይ ከሱቁሽ ወይ ከቤትሽ መጥቻ አገኝሻለሁ። ቆንጆዬ ልጅ አለችኝ ደግሞ። እሺ አሁን ችግሩ ከአንቺ ቤት ተሰርቋልም ሶሊያናም ተሰርቃል ያልተሰረቀችም ለማለት አንችልም። ባይዘው ምክንያቱም ለምስልሽ ሶሊያናም ብር የላትም ለማለት አልችልም። ቢኮዝ ኦፍ ያው ከሰው ቤት ነው የወጣችው ስትሰራ ከርማለች። አይ ዶንት ኖ አምናት ሹር ከሁለታችሁ ምንትኖች አይደለም። ምክንያቱም ያላየሁትን ነገር እንትን አንልም። ያንቺን በዚህ እንስጋ በቃ ከሆነም ሆነ ካልሆነም አይደል። አሁን ሶሊያና ላይ ሶሉሽን መፍጠር እንፈልጋለን። ገባሽ? እዚህ ላይ እኔ አንድ ነገር ማለት ፈልጋለሁ። እሷ ቤት ሄዳ ብር ጠፋት ማለት እሷ ወሰደች ማለት አይደለም። ቤት ውስጥ ብዙ ሰው ነበር እስከተባለ ድረስ ሌላም ሰው ወስዶባት ሊሆን ይችላል። ሳይወሰድባትም የምትልም ከሆነ እራሷ ነፍሷን ታውቀዋለች። ግን ይሄ እሷን የቤቷን ባለቤት ብቻ የሚያስወቅስ አይደለም። ናትም ማለት አይደለም። የቤቷን ባለቤት ደግሞ እሷ ሶሊያና ህፃን ልጅ አይደለችም። ንብረቷን ጠንቀቅ ብላ መጠበቅ የራሷ ፋንታ ነው። ያ ሁሉ ሰው ባለበት ቦታ ላይ የእሷን ንብረት እሷ ልትጠብቅላት አትችልም። ያ የሆነው ሆኗል። ግን አሁን እኔ ሶሊያናን እምላት ምንድን ነው፣ በእንደዚህ አይነት ሁኔታ ሰው ቤትስ በንግድ ብትቀጠር፣ አሁን ለምሳሌ ሌላ ኦንላይን የሚሰራ ሰው ቢቀጥራት እንዴት አድርጋ ነው የምትሰራው? ከህዝቡ ጋር ያላትን ግንኙነት እንደ አዲስ ሳታድሰው ነው የምለው እኔ። ገባሽ? ሌላ መንከራተት ነው የሚሆንባት። አሁንም በኢጃዛ ቤት ክራይ ከመሳቀቅ ከአንዱ ቤት አንዱ ቤት ከማለት ምን ከማለት ጠቅልላ ለጊዜው ለምን አትገባም? ስራ ጠቅልላ ለምን አትገባም? ጉልበቷ ብቻ የሚጠይቃት ቦታ የሰው ፊት የለ፣ የሰው ምን የለ። በጉልበትሽ ተከብረሽ በሙያሽ ተከብረሽ የምትገቢበት ቦታ ፈልገሽ ገብተሽ ተከብረሽ መኖር ይሻልሻል። እንደዚህ አይነት ንግግር አበሻ እንደሆነ አንዴ አይንከስ። አንዴ የሆነ ነገር ውስጥ ከገባሽ የትም ቦታ የትም ሱቅ ብትሄድ የማይቀር ነገር ነው። ስለዚህ በጉልበቷ ተማምና በጉልበቷ ተከብራ የምትኖርበት ቦታ ይሻላታል። ማንም ሳይናገራት ሰርታ የምታድርበት እንጂ ስቲል ሚዲያ ላይ እስከመጣች ድረስ ብዙ ተናጋሪዎች አሉ። እንኳንስ ደግሞ በእንደዚህ አይነት ነገር ተገናኝተው ይቀርና ሁላችንም እያየነው ነው። የትላንትን መልካም ነገር ለደቂቃ ማሰብ የማይችል ህዝብ ባለበት፣ በትንሽ እንከን 77 አይነት የሚሰጥ ህዝብ ባለበት መሀል ውስጧን ነው የምትጎዳው። የባሰ ራስሽን እየጠላሽ እንድትሄጂ ነው የሚያደርጉሽ። በጉልበትሽ ኮርተሽ ተማምነሽ ብትኖር ይሻልሻል። የማንም እጅ የሌለበት ከሌላ አሻሽጡኝ ሳትይ ማንንም ሳትጠሪ ያ ነው የሚሻልሽ። እሱን እኮ እኔ ጠልቼ አይደለም የወጣሁበት ምክንያት በጭቅጭቅ 4 ወር የሰራሁት በጭቅጭቅ ነው። 1 ወር ነው በሰላም ሰራው ማለት ነው። 1 ወር በሰላም ሰርቻለሁ ያለ ምንም ማለት ነው። ከዛ በኋላ ያለው ግን ማለት ነው እኔ እየተሳቀኩም ስራ ወጥቼም የምሄድበትን እያሰብኩ ለምን ከማዳም ቤት በረሬ እንደገባው ስለማቀው ነው ከማዳም ቤት ጭዬ ተቀመጥኩት ማለት ነው። ከዛ ገብቼ እንደዚህ ብለው ለምንድን ነው በሄድኩበት የምታሳድዱኝ ብዬ ነው ትናንት የተናገርኩት።
እንጂ ኮኔ ስራ ጠልቼ ጉልበት አጥቼ አይደለም። እግዚአብሔር ይመስገን እሰራለሁ። ግን እዛም እጄ ለምንድነው የምታሳድዱ? ለምንድነው እንደዚህ የምታደርጉ ብዬ ተናግሬያለሁ። ከማዳም ቤት ካሰር አለ ካልሽኝ እኔ እገባለሁ፣ ችግር የለብኝም። ያንን ትቼ እኮ ነው የሰው አፍ እኮ ስለሰደቡ ስላሉ እሱን እንትን ከነገር አስገብቼው አይደለም። የስድቡን ነገር ከምንም አልቆጥረውም። ለምን ውስጤን ስለማውቀው ማለት ነው። ስለ ሀበሻው ስለተናገር ግን ስራዬ ጋር እንጀራዬ ስተላቀል ግን ካልሰራው መኖር አልችልማ። ምን ማለት እንዳለብኝ አላውቅም። በጣም ከልክ በላይ ስለሆነብኝ እንጀራ አላው ቀበርቹ የለም እኮሽ ኮሜንት ላይ የምጽፉ ነው እየሰማችሁ ነው ወይሙዬ እንዴት ነሽ? ሰላም ሶሊያና አሁን በቃ ያለው አማራጭ ሰው ቤት ይፈለግልሽና ውዴ ሰው ቤት ግቢና ሰው ቤት ብትሰሪሳ እንደዛ ነው የሚሻልሽ። ከዛ ውጭ ምንም አማራጭ የለም። ምክንያቱም የባሰ በጣም ነው የሚበድሏት እዚህ ጋር አሁን ከህዝቡ ጋር ይመጣል። ከባድ ነው አንዳንዴ ያው ከህብረተሰቡን ከሰውም ጋር ያለው ነገር እስከሚረጋጋ ድረስ ሰው ቤት ተፈልገውልሽ ግቢና ስሪ። አንዱ ቤት ጥሩ መጥፎ ነውና አንዱ ቤት እንትን ማለት አትችይም። ሰው ቤት ይፈለግልሽ ገብተሽ ስሪ በቃ። ሳሪ ምን ይመስልሻል? አይሻልም እኮ እኔ እኮ ይኸውልሽ አሁን አማራጭ ሰጥተዋትኝ ወይ ማዳም ቤት ትግባ ወይ ደግሞ እንደዚህ የሚቀጥራት ሰው እንፈልግ። የሚቀጥራት ሰው እንደኛ ኦንላይን የሚሰራ ትፈልግና ይኸውልሽ ሙኒት አንድ ነገር ልንገርሽ። ሁላችንም ተተችተናል፣ ሁላችንም ብዙ ነገር ተብለናል። ሁላችንም ያልተባለ የለም። ግን አንቺ ከዛ ነገር መውጣት የምትችይው አንደኛ ምላስሽን በመሰብሰብ ነው። ያኒ ሰው በማክበር ነው። በመጀመሪያ ሰውን የማያከብር ሰው መቼም ክብር ሊያገኝ አይችልም። መጀመሪያ ሰውን ማክበር አለባት። እሷ ማክበር ለሰው ሪስፔክት መስጠት አለባት። ማንም ሰው እንደመጣ አፉን እንዳንጠለጠለ መናገር የለባትም። የመጀመሪያ ነገር ነው። ሁለተኛ በትናንት ማንነት ማንም ያለፈ የለም። ልንገርሽ ማንም ያለፈ የለም ሙኒቴ። እሷ ለመስራት ለመለወጥ ከፈለገች ትናንትና የተባለውን ነገር ወደኋላ ብላ ዛሬ ጓደኞች፣ ዘመዶች፣ እህቶች እንደዚህ ቲክቶክ ላይ ሰው እያፈራች መሄድ ትችላለች። ግን ለሰው ተቀጥላ ለሰው እንዲህ ብላ ለእንደዚህ ብላ ምላሷን የምትዘረጋ ከሆነ በብሔር የምትደበቅ ከሆነ አሁንም ሰው አትሆንም። ነገር ግን አሁንም ምን የምልሽ ከማዳም ቤት ደግሞ የበለጠ እዚህ ጋር እኔ ስራ አሰራታለሁ ሶሊያናን የሚል ሰው ብናገኝ ኦንላይን እንደዚህ እንደኛ ቀጥረዋት ለጊዜው ለመቋቋሚያ ብትሰራ ችግር የለም፣ እኛ ሰፖርት እናደርጋታለን። ግን አፏን ትሰብስብ፣ ውሸቷን ትሰብስብ፣ በእንደዚህ አይነት ነገር እንደዚህ ሆንኩ እያለች መልክ አትስራ። ምክንያቱም ለምን እንደሆነ ታውቂያለሽ? በዚህ ነገር ምንም የሆነችው ነገር የለም። ማንም ሰው ወጥቶ ሚዲያ ላይ ተናግሮ ብዙ ዋጋ ከፍሎ ያውቃል። ችግር የለበትም። ከዚህ በኋላ በቃ ቢስትሮንግ ምናልባት የነዘርፌ ሰዎች ከቀጠሯት፣ ሌላ ሰው የሚቀጥራት ካገኘን ከቀጠራት፣ ከሰራች ትለወጣለች። ገባሽ? የኔ እንትን ነው። ከዛ ውጭ ግን እንደተባለው ማዳምን ቤት ገብታ መስራት ትችላለች። አበቃ፣ ሌላ ነገር የለውም። ይሄ ግን ትናንትና ያደረኩን ነገር በዚህ ጨቀጨቃችሁ ይነዘነዛችሁኝ እያልሽ ማንንም ልትናገር አትችይም። የጨቀጨቀም የነዘነዘም አይኖርም። እኔ በእርግጠኝነት የምናገረው ሙኒት አይ እንደዚህ ላለው የምትል ከሆነ የራሷን ደግሞ አማራጭ ትውሰድ። እንግዲህ ያለኝ ነገር ይሄ ነው። ከህዝብ ጋር ትስማማ ሙኒቴ። መጀመሪያ ከህዝብ ጋር ትስማ። የሚቀጥራ ካለ ሰውን ፈልግ፣ ይቅጠሯት፣ ትነጋገር፣ ትስራ። ያኔ የሚቀጥራ ካለ በማንኛውም ኦፕሽን በማንኛውም ነገር ሰው እንፈልግላት፣ ትስራ። ነገ ከነገ ወዲያ የራሷን ነገር እንድትሰራ ትለማመድ። ያኔ ኦንላይኑን ስራ ትስራ፣ እንትኗ ይደግላት። ኢትስ ኦኬ፣ ችግር የለም። እዚህ ጋር ኦንላይን እንትን የምትሉ ካላችሁ ላይክ መቅጠር የምትፈልጉ ካላችሁ ቅጠሯት፣ እኛ እናበረታታታለን። ራሷን ወደ ራሷ ትመለሳለች። ከዛ ውጭ ኝኝኝኝ የምትል ከሆነ ደግሞ ማንም እሷን አክሰፕት አያደርግም። እየመጣ እዚህ እኔ በጣም ያስጠላኝ ሙኒት እየመጣ መልክ መስራት እዚህ ሲጎልበት ማለት ነው ሲጎልበት። ከዛ ላላ ሀቢብቲ እንደዚህ አይነት ነገር የለም። በቃ ስራና ስራዋን ብቻ እንትኖቿን አክብራ እህቶቿን አክብራ
ብትቸገርም ከእህቶቿ ጋር ነው ያለችው። ስለዚህ ምናልባት ሰው ፈልገን የምትቀጥሩ ካላችሁ፣ ሰው የምትፈልጉ ካላችሁ፣ ለስራ የምትፈልጉ ካላችሁ ቅጠሯ፣ ትመለስ። በማያገባ ገብታ አይደለ እንዴ ስንት ነገር ስትናገር የነበረው ሶሊያና ሙኒቴ። እንደዛ ምን ታስቤልሽ? ወላሂ ሳሪ እኔ ሱቅ የሚለው ነገር እኔ እንጃ፣ ራሷ ታውቃለች ለራሷ። እንደኔ ግን ለተወሰነ ጊዜ ከህዝቡ በቃ ስውር ማለት ራሷን ታግኘው። ገባሽ? በአዲስ ነገር ትምጣ ህዝቡ ጋር፣ አዲስ ባህሪ፣ አዲስ እሷነት ይዛ መታ ትቀይረው። ምክንያቱም አንደኛ እሷም ተናጋሪ ናት፣ ታውቂያለሽ እንደምታያት ማለት ነው። ስለዚህ ነካ ሲያደርጓት አንድ ነገር ስትል ነካ ስትል ቀጣሪም ቢሆን የሚፈልገው ከስተመር የሚሰበስብለት ከስተመር የሚይዝለት ሰው ነው እንጂ ከስተመሮቹን ሉዝ የሚያስደርገው ሰው አይፈልግም። ውስጧ በበለጠ ከሚጎዳ ሌላ ነገር ከሚሰማት ወላሂ እንደኔ እኔ በእሷ ቦታ ብሆን ለማንም ሳልጨነቅ ማንም ጀጅ ሳያደርገኝ የምኖርበት የሰው ቤት አለቀ። ክትት አድርጓት። ኢቨን ተመላላሽም ቢሆን ብታገኝ ደግሞ ከሚግባቧት ሰዎች ጋር መኖር፣ ተከብሮ የሚኖር ስንት አለ። የሰውን ፕራይቬሲ ሳይነካ የራሱን ጠብቆ የሚኖር በጣም ብዙ ሰው አለ። እንደዛ አይነት ሰው ፈልጋ መኖር፣ ራስን ማግኘት፣ መጀመሪያ ራስን ማግኘት ያስፈልጋል። ራስን ማግኘት፣ ራሷን መቀየሯን፣ መለወጧን፣ የተባለው ያ ሰው እሷ አለመሆኗን ማሳየት አለባት። ንግድ ይሄ ነው። ይኸውልሽ ሙኒቴ፣ ቆይ አንድ ጊዜ ሜሉዬ ላስወጣሽ ነው፣ ይቅርታ። አሁን እኔ ደግሞ ምን እንደሆነ ታውቂያለሽ? ተመልሳ መታ ደግሞ ተመልሳ ከማዳም ቤት ወጥታ እንደዚህ ሁሉ ከምታለቃቅስ ደግሞ ምናልባት ስፔሻሊ አሁን ይኸውልሽ ከዚህ ነገር ትማራለች ውዴ። ቆይ አንድ ጊዜ ሳሪ ደግማ ማልቀስ አትችልም። ይኸውልሽ ሳሪ በጣም ብዙ ሰው ስራ እየጣለ ይወጣል አይደለ እንዴ? ካለመስማማትም ካለመቸትም ከብዙ ነገር እሷ ከሌላው ምን ይለያታል? እኔ እዚህኛው ቢሮ ስሰራ ካልተመቸኝ እወጣና አፈላልጌ ሌላ ቢሮ እገባለሁ። መጥቼ ግን እዚህ ጋር እንዲያርጉኝ የሚባል ነገር በእሷ እግር ማንም ስለሌለ ነው እንዳይሉ ለማስረዳት ያህል ይሄ የተከራየሽው ሱቅ ካልተመቸሽ ምንድን ነው የምታደርጊው? ሌላ ሱቅ ሄደሽ ትከራያለሽ አይደለ እንዴ? እሷም ይሄን የምትሰራበት ቤት ካልተስማማት ትወጣና ሌላ ቤት ፈልጋ ትገባለች። እንዴ ህዝብ የራሱም ኑሮ አለው። ሁሉ ጊዜ እነከሌን ሰፖርት እያደረገ አይኖርም። በዛ ላይ እሷ ማሻላ እኔ በአካል አግኝቻታለሁ። ቅልጥፍ ያለች ልጅ፣ ጥርት ያለች ልጅ ናት። ማንም እጇን ስሞ የሚያሰራት ናት። ከህዝቡ ጋር ንግድን የምትወደው ከሆነ ለምሳሌ ከህዝቡ ጋር ያላትን ሪሌሽን እስክታስተካክል ድረስ አለቀ። ለተወሰነ ጊዜ መስራት፣ በዛ መሀል ደግሞ ላይፍ ስትገባም ቪዲዮ ስትለቅም ከሰው ጋር የሚያስታርቃት የሚያስማማት መስራት ትፈልጋለሁ አለች። ኦኬ መስራት ትፈልጊያለሽ? አዎ። ምንድነው መስራት የምፈልጊው? ልብሶች አሉ፣ ልብሶችን መሸጥ እፈልጋለሁ ስትለኝ በቃ እንደዛ ከሆነ ትንስዬ ቤት ተከራይ። ይኸው ያልናት ልንገርሽ፣ እኔ አልኳት ትንስዬ ቤት ባለች ብር ተከራይ፣ ልብሶችሽን መልሰሽ አዘገጃጂ፣ ቪዲዮ ስሪ፣ ላለው ነገር ይቅርታ ጠያይቀሽ ህዝብሽንም ምንሽንም ልክ ስራሽን ስትጀምሪ እኔ ጋር ነይ ቶሎና እኔ ሰፖርት አረግሻለሁ። ገባሽ? እኔ ቃሌን ያልኳት አላጥፍም ቃሌን። ከዛ በኋላ ምን አለሽ መሰለሽ? ትናንትና አጋጣሚ የሙኒትን እህት ከትናንት ወዲያ ልንጠይቅ ስንሄድ ሰላም ደወለሽ ለመሲ ስትደውል አሻሽጡኝ ስትል እንዴ ሶሊያና መጀመሪያ አንቺ ተቋቋሚ፣ ቤትሽን ተከራይ፣ ልብስሽን አስተካክሊ፣ አዘገጃጂ፣ ሁሉ ነገርሽን ካስተካከልሽ በኋላ ችግር የለም ልጆቹ ኑ ባልናቸው ሰዓት ስለሚመጡ ላይቭ ላይ እዛው እንሸጥልሻለን ተባብለን ይሄን ተነጋግረናል። እኔ አሁን ልብሱ ታሜ አሳይታው በጣም ቆሽሿል ያላት ልብስ ሲለን እንግዲያው እንደዛ ከሆነ የቆሸሸ ልብስ እነዚህንም ልጆች ግዙ ብለን ከምናስቸግር ለጊዜው ትቀጠር ትስራና ከዛ በኋላ የራሷን ነገር ታደራጃለች ብዬ ስል ኖ ፌሰል የሚባለው እቃ ሰጥቶኛል አለች። እቃ መስጠት ማለት ዘርፌ እኔ የማውቀው ምን እንደሆነ ታውቂያለሽ? ይሄ እቃ አለ እንኪው ሰጂ ሰርተሽ ክፈይ አንድ ነገር ነው። እስማማለሁ። አሁን ለምሳሌ እኔ አንቺን ማቋቋም ከፈለኩኝ ዘርፌ ይሄ እቃ አለኝ ይሄን እቃው ሰጂ እንደውም ያለች ምንድነው ከነሱቁ ነው የሰጠኝ ሙሉ እቃ ነው የሰጠው ነው ያለችው። ያው መሲ አለች እኔ አልዋሽም። እንደዛ ከሆነ ጥሩ እሱ ከሰጠሽ ደስ ይላል። ምክንያቱም ሰርታ እንድትከፍለው መስሎኛል። አሁን እያለች ያለችው ደግሞ ሺቲ ሲጣ ከ3 ሺቲ የምታገኘው ብር ዘርፌ
ልብስ ሽጣ ከአንድ ልብስ የምታገኘው ብር ሶሊያናን ያቋቁማታል እህቴ? ይሄማ አያቋቁምም። ምክንያቱም ኢማራት ኑሮ በራሱ ከባድ ነው። 15 ተገኝቶ ምንም እንትን የለውም። የቋሚ የራሷ ስራ ካልሆነ በቀር በዚህ መንገድ አያስኬዳትም። ስለዚህ እንደው ለአንዳንድ ወጪ ከሆናት በሚል ነው እጇ ላይ ምንም ነገር ብር ስለሌላትኝ ቢያንስ እንኳን በእንደዚህ ሰፖርት ብትደረግ የተወሰነ እጇ ላይ ቢገባ ቢያንስ ፓርት እንትን ነው። ይሄ ቤት ለሁለት ለሶስት ተከራይቶ ከሚኖሩት ጋር እንኳን ሁና መጀመር ከቻለች በሚል ነው። እኔ ልጅ ዘርፍዬ ያ ለመኖር እንጂ የሚያገለግላት ለመሸጥ አያገለግላትም። ፓርቲሽን ተከራይተሽ ለሁለት ለሶስት ለመኖር እንጂ ለእንትን አያረግ። አይምሮዋን ታስተካክል። እዚህ ጋር መታ መልካት ትስራ። የወጣችው ለኛ ያለችን ሶስታችንም አለን አልሞትንም። በመሲ ምክንያት ነው የወጣችው። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ መስራት ከፈለገሽ ለምሳሌ የሚቀጥራት ሰው እንፈልግላት። ይኸውልሽ ዘርፌ የሚቀጥራት ሰው እንፈልግላትና ቀጥሯት 1 ወር 2 ወር 3 ወር ትሰራለች። ገባሽ? ከዛ ከሰራች በኋላ የተወሰነ ብር ትይዝና አንድ ሰው የሆነ ነገር ሲሰጣት ቤቷን ታስተካክልና ስትጀምር ምን እናደርጋለን? ኑ እህቶቻችን ግዟት፣ ካላስ የራሷን ስራ ጀምራለች። ስለዚህ እባካችሁ ሰፖርት አድርጓት ብለን እንጠይቃለን። አሁን ሰፖርት የሚያደርጋል ለማን ነው ዘርፌ? ለማን ነው ሰፖርት የሚያደርጋት? ባለሱቅ ነው ሰፖርት የምታደርገው። ቢያንስ የሷ ትርፋ የተወሰነ ነው። ከአንድ ዕቃ ላይ 30 ብር ሽፎን ራሱ ብትሸጥ ከዛ ላይ የተወሰነ ነው የሚኖራት። ይሄና ህይወቷን የሚቀይር እንትን ነገር አይኖርም። በቃ ተመልሳ ደግሞ ታለቅሳለች። ተመልሳ ደግሞ ሌላ ችግር ውስጥ ትገባለች። ስለዚህ ወይ ትክክለኛ በግልጽ ብር ስጡኝ ሌላ ነገር ነው፣ ወይ ደግሞ ዘርፍዬ አሁን አንቺ ይኸውልሽ እዚህ ቤት ግዙይ ብትይ ያምርብሻል። ቋሚ ደሞዝ አለሽ። ገባሽ? ቋሚ ደሞዝ አለሽ። የሷ ቋሚ ነገር አይደለም። ለዚህ ሰውዬ ካሻሻጠሽ በኋላ እነዚህም ልጆች ሳይጠቀሙ ወይ ደግሞ እንደተባለው ይሄንን የቆሸሽ ማለት ላይክ ወጥ የነካው ወይም ደግሞ እንደዚህ የወጥ ሽታ ያለውን ልብስ ልጆቹ እንደሚገዙ ይግዙና አጥበው ይልበሱ። ተረዳሽኝ? ያኒ እንደው ይሁን ካልን እንኳ ግን አሁንም ቢሆን እሷ ማስተካከል ያለባት ነገር ውሸቷን ማስተካከል አለባት። በስር ከማዳም ቤት አልወጣችም። አንድ ሁለተኛ ደረጃ ደግሞ ተቀጥራ ምሰራ ከሆነ እንፈልግላት። እንደናንተ እንደኔ እንደ ምስር ትስራ፣ ትጎብዝ፣ ትጀግን። ከዛ በኋላ የራሷን ነገር መልሰን እናሰራት። ካልሆነ ደግሞ አሁንም እንደተባለው ልብሶቿ ወይ ደግሞ ይሸጡላት። እነዚህ ልብሶች ከተሸጡላት በኋላ የምመነዝረው ነገር የምትፈልግ ከሆነ ያ ነገር ይካሄድላት እንጂ ዘርፌ የምር ሺቲ ሺጠሽ 10 ብር አግኝተሽ ትርፍ ይኖረዋል? ንገሪኝ እስቲ እህቴ። ነው በፍጹም አይኖረውም። በቃ አይኖርም። ይሄ የሺቲ እንትን በጣም የሆነ ከጎን ሌላ ነገር ከሌለሽ በሺቲና በድሪያ ብቻ መነሳት አይቻልም። ምናልባት ተመላላሽ ሰርታ ከሆነ አሁን ለምሳሌ ሄዳ እሱ ቤት ሰርታ ኦርደር አውጥታ ከዛ ወደ ቤቷ የምትመለስ ከሆነ እንጂ እንደዚህ አቋቁሞ የሚያስነሳት ነገር እንኳን አይሆንም። ግን አሁን ይሄ ልብስ እንደው ትንሽ ነው ጭስጭስ የሚለው እንደው ለፈጣሪም ቢሆን እንደው የተወሰነ እንኳን አንሱላትና እጇ ላይ ብር እንዲኖር ምንም ነገር የለ። ሀtta የታክሲ ራሱ ነኝ የሰጠዋት ምንም 10 ሳንቲም የላትም። ኢጃዛ ቤት ይዛ የመጣችው ብር ተሰረቀባት እንደነገረችኝ ከሆነ ለዛም እሙረቂ ማን ሰረቀ? ዘርፌ ማን ሰረቀ? ኢጃዛ ቤቷ እሙረቂቅ የምትባል ትላለች። እሷ ጋር ነበረች ይቻላል። ስለዚህ እሙረቂቅ ቤት ከተሰረቀ ደግሞ እሙረቂቅ እናመጣና ሰራቂዋም እሙረቂቅም ይጠየቃሉ። ታዲያ እሙረቂቅ ይሄው ተመልከቱና ደግሞ ድራማ ትችላለች። ሙምኪን ቤት ውስጥ እንደዚህ አይነት ነገር ካለ ማርያምን እኔ ለምን ዋሻለሁ? እኔ ማዋሸት ከባድ ነው። አሁን ምንም ስለሌላት ነው። እንደ የተወሰነ እንኳን እጇ ላይ ቢኖር ሰው ቤት ኢጃዛ ቤት እንኳን ስትቀመጪ ሳታዋጪ አትበይም። ኢማራት ከባድ ነው። ሳሪ አንድ ኪስ ኩብዝ ስትገዢ ሼር አድርገሽ ነው ግዴታ ብር እጇ ላይ ያስፈልጋታል። ለዛ ነው ሰው እንትን ከምል ደው ከሽፎን እንኳን ሽፎን አምጥቼ ሺቲ አምጥቼ በማገኘው እንኳን ምግቤን ብችል አይነት ነገር ነው ከኔ ጋር ያወራችሁ። ያልሽው ሐሳብ ደግሞ በጣም የተቀደሰ ሐሳብ ነው። እስክትቋቋም ድረስ የሆነ ቦታ ቋሚ ሆና ተቀጥራ ብትሰራ ለሷ ይጠቅማታል፣ ብር ትይዛለች። በቃ ይሄንን ደግሞ እኛ ሰፖርት እናረጋታለን። ይኸው ሊዘርፍዬ እናንተ እናንተ
እሺ እና ወይ ወደ ስራ እንድመለስ እንድደራጅ ያለኝን ዕቃ በአዲሱ ሽጭልኛ ሳርዬ፣ አሻሽጭኝ፣ ይቅርታ ሽጭልኝ ላልኩት አሁን እኮ ግራም ያልገባሽ ነው ማስረዳት ራሱ እንዴት ብዬ እንደማስረዳሽ ግራ ስለገባኝ ነው። እኔ ራሱ ከተረዳሽኝ ይኸውልሽ ዕቃ ከፈይሰል ወስጃለሁ። ድሪያም ሽቲም አለኝ ያለብሽ። በቃ እሺ የወሰድሽው ዕቃ በምን አይነት መንገድ ነው የወሰድሽው? ያኔ አሁን ከፈይሰል በምንና በምን ተባብላችሁ ነው የወሰዳችሁት? እኔ ኦርደር አወጣለሁ፣ በሱ ዲሊቨሪ አወጣዋለሁ። አይነታውን ብር ይወስዳል፣ ትርፉን ሊሰጠኝ ማለት ነው። ለምሳሌ ስንት ትርፍ ሊኖረው? ጥያቄ ለምሳሌ 10 ቢሰጠኝ 7 ቢሸጥ 3 ለኔ ማለት ነው። ከሺቲ እንኳን ስትሄጂ ማለት ነው። ከሺቲ ይሳል አሁን 100 ብር ሰጥቶሽ አንቺ 125 ብር ከሸጥሽ 25 ብር ልትወስጂ? አዎ እንደዛ ሺቲ እንደሚሸጠው እንደዛ አድርጌ ነው የተረከብኩት። ያማ ከሆነ ለምሳሌ አሁን አንቺ ሺቲ በ107 ነው የሚሸጪው ሳ ውድ ያዳምጪ። በ107 እነዚህ ልጆች ይግዙ እንበል፣ አስገድደንም እንደው በፈጠራችሁ ብለን በ107 ይግዙ። አንቺ ትርፍሽ ምንድነው? ትርፌ 30 ብሩና የ30 ብሩና ሺቲው ማለት ነው። የትኛዋ 30? ከ10 አይደለም የሚሰጠን፣ በ110 አይደለም የምንወስደው። እሱ በ110 ነው የሚሰጥሽ? አዎ ኦኬ። እሱ በ110 ሰጥቶሽ አንቺ በ107 ጥሩ። ይሄ ጥሩ ነው ታዲያ፣ ይሄ ጥሩ ነው። እሺ እኮ እንደዛ ነው። ከአንድ ሺቲ 3 ታገኛለሽ። አዎ እሺ ቆይ ጥያቄ። እሺ ሶሊያና ቪዲዮሽን ክፈች። አንቺ ይሄን ሽጠሽ ማለት ነው። አሁን አንቺ እኔ 10 ብር 5 ብር አግኝተሽ ሶሊያና እኔ ትንሽ መቋቋሚያ ነው የምፈልገው እንጂ የራሴን ስራ አካሂዳለሁ። ግን ለአሁኑ ትንሽ ለራሴ የምቋቋምበት ራሴን ችዬ ርቄ የምኖርበት ነው የምፈልገው። ቆይ አንዴ እያስተካከልኩ ስለሆነ ማለት ነው። ትንሽ ነው ለእኔ መንቀሳቀሻ ትንሽ ነገር ነው የምፈልገው። ግን አሁን ትንሽ ነገር ማለት ምን ለራሴ በአሁኑ ሰዓት መንቀሳቀስበት ትንሽ አሁን የተወሰነ ቢያንስ 2000 3000 ከያዝኩ 2000 3000 ከያዝኩ ሌላ ምንም አልፈልግም። ከዛ በኋላ ራሴን አንቀሳቀሳለሁ። ሶሊያና ስትገባ በቤቷ ገብተሽ አፎሚያ አቃጥሪ። በቤቷ ገብተሽ እዚህ ማቃጠር አትችይም። አፎሚያ ይኸው ሂጂ እዛ። ሶሊያና በቤቷ ስትገባ ሄደሽ አይዞሽ የኔ ቆንጆ በያት። እሺ ሶሊያና እሺ ሂጂ አለቅልቂላት። እዚህ ቤት ክፉ ነው ያለው። እሺ ማለት እዛ በቤቷ ሄደሽ አቃጥሪ። ሂደሽ እዛ ሶሊያና ስትገባ የኔ ቆንጆ አይዞሽ መልክ ስትሰራ ስታለቅስ ሂደሽ አንቺ መልክስልሽ ውዴ ሂጂ ሂጂዛ። አንደኛ ልጆቹ የሚገዙት ዕቃ ትክክለኛ ዕቃ መሆን አለበት። ማንንም ሰፖርት ለማድረግ እኛ ፈልገን የተንትን ያለ ዕቃ አንሸጥም። ሁለተኛ እሷ የምትጠቀምበት ነገር ካልሆነ የማንም ገበያ አሻሻጭ አልሆንም። ምክንያቱም እሷ የምትጠቀምበት ከሆነ ሶሊያና 10 ብር አግኝታ የምትጠቀመው ምንድን ነው ጋይስ? 10 ብር አግኝታ የምትጠቀመው ምንድን ነው? 15 ብር አግኝታ የምትጠቀመው ምንድን ነው? ሶሊያና እውነት 10 ብር 20 ብር አግኝታ ነገ የራሷን የምከፍትበት ነው ወይ? ለምንድን ነው ተቀጥራ ማሰራው? ለምንድን ነው አሁን የራሴን ነገር ልቋቋም ብላ ስትል የሆነ ነገር ሲኖራን ነው? ምንም ነገር የላትም። ከሺቲ 10 ብር ተገይቶ 5 ብር ተገይቶ ሶሊያና ትቋቋማለች? ጋይስ እስቲ ንገሩኝ፣ ሀሳባችሁ ምንድን ነው? ከዚህ አሁን ለምሳሌ ከዚህ ተነስቶ ወይ ደግሞ 1000 ብር 2000 ብር ይኖራትና 1000 ብር እንሰጣታለን። አሁን ይሄንን ነገር ከዚህ ላይ አሁን ልጁ ከሚላል ላይ ይሄ ነገር ተገይቶ የሆነ የራሷን ትሰራለች። እኔ ችግር የለብኝም 10 ሺቲም 5 ሺቲም ቁጭ አድርጌ ላሸጥልሽ። ግን ነገ ተመልሰሽ መተሽ እዚህ መተሽ መልክ ሰራለሁ ብትይ ሶሊያና አልሰማሽም። በደንብ አዳምጪ። እኔ ምንም ችግር የለብኝም። አሁን ሺቲም ምንም ያለሽን ነገር እንትን ይሉልሻል። ችግር የለም። ሶሊያና አይዞሽ የምትሉ ሰዎች ሂዳችሁ በውስጥ አይዞሽ ደገፍ አድርጓት። እሺ ሰማሽ ሶሊያና? ችግር የለም ታሪዬ። አሁን እኔ የምፈልገው ምንድን ነው መሰለሽ፣
እጄ ላይ ትንሽ የምንቀሳቀስበትና ቤት ተከራይቼ እንልኩበት ማንም አይሰጥሽ። የምትንቀሳቀሽበትም ቤት የምትከራይበትም ማንም ድጋፍ አያረግልሽም። ከማዳም ቤት የወጣሽው አሁን ቅርብ ቀን ነው። ስትሰሪ ነበረ። ማንም አይሰጥሽም። አንደኛ እነ ዘርፌ ጋር በትርፍ ከመስራት ይልቅ ብትቀጠሪ እንዳማራጭ። በደንብ አዳምጪኝ። እውነቱን ነው የምነግርሽ። እኔ ማንም ወደደኝ ማንም ጠላኝ አይመለከተኝም። የራስሽን ነገር ለማግኘት በመጀመሪያ ልክ አሁን እንደነ ዘርፌ ተቀጥረሽ ትሰሪልሽ። ከዛ በኋላ ቀስ ብለሽ የራስሽን ነገር ታረጊልሽ። ገባሽ? ማንም አያረግልሽም። በደንብ አዳምጪ። ሁለተኛ አሁን አንቺ እንዳልሽኝ ይቺ 5 ብር የ10 ብር ትርፍ ሶሊያና አንቺን ታሰራሻለች ወይ? አንቺን ታቋቁምሻለች ወይ? ውዴ ጥያቄ። አሁን አንቺ እንዳልሽው ያቋቁምሻል? ማሪ ንገሪ። ዛሬ እኔ 10 ሺህ ሸጥኩልሽ፣ 1 ሺህ ብር ተሸጠልሽ። በዚህ በ1 ሺህ ብር በየቤቱ እየገባሽ እንደዚህ አድርጉ ልትይ አትችይ። ስለዚህ ጎበዝ ከሆንሽ ጠንካራ ከሆንሽ የሚቀጥርሽ ሰው ፈልገን ተቀጥረሽ ልክ እንደነ ዘርፌ ልክ እንደኔ ልክ እንደነ ምስር አትሰሪ አርዬ። እሱን እኮ አንዴ እኔ ያልሰማሽና ያልተረዳሽ ማለት ነው። ከስራ የወጣሁበት ምክንያቱ ማለት ነው ካልሰማሽኝ ከስራ ቦታዬ ከሴትዮዬ እህቶች ጋር ማለት ነው የእህቶቿ ሰራተኞች ሀበሾች አሉ። እኔ በድምጼ ነው የሚያውቁኝ አይደለም በአካል አግኝተው ማለት ነው። እንዞራለንና ከነ ቪዲዮዬ ነው ለሴትዮዬ የሰጣት ከነ ቪዲዮዬ ማለት ነው። ሰፈር ታደርጊያለሽ እንዴ ስትለኝ አይ አይደለም በሆነ ታይም ላይ ሀፕን አድርጎብኝ ከሰው ጋር ተጣልቼ ነው አልኳት። ከሴትዮዋ ጋር በጭቅጭቅ ነው የነበር ነው ማለት ነው። አሁን ይህን አጋጣሚውን አግኝቼ ስለመጣው እንጂ ከሴትዮዋ ጋር ልጆቿ በተኮሱ ቁጥር የምትገላምጠኝ ታይም ይበዛ ነበረ። እሷም ሰው አግኝታ እስከምታስወጣኝ እንጂ አላስቀምጠኝ ብላ የተቀመጥኩ ሰው ነኝ። ተቸግሬ የተቀመጥኩ ሰው ነኝ። ከማዳም ቤት ሂጄ እንኳን አልኩሽ ሰህር ትሰራለች ብለው ለሴትዮዋ የተናገሩ ሀበሾች አሉ። ይሄ ደግሞ የማዋሽበት ምንም አይነት ምክንያት የለኝም እንጂ እኮ የማዳምን ቤት ጠልቼው አይደለም። 2000 ብር ተከፋይ ነኝ። በጣም ደስ ብሎኝ ራሴን ደብቄ ስሰራ የነበርኩ ሰው ነኝ። ችግር የለብኝም። አሁንም እኮ አሪፍ ቦታ ነው። አሪፍ ቦታ አይሁን እኔ ችግር የለብኝም። ተቀጥሮ የመስራት እኮ እኔ ችግር የለብኝም። ሳሪ አልሰራም የምልበት ችግር የለም። እኔ አለኝ ኃላፊነት አለብኝ። እኔ አልቀጠርም አልልም። ውጩን ለምጄ የውስጥ ይከብደኛል የምልበት የለኝም። ኃላፊነት አለብኝ እኔ አይከብደኝም። ግን ሳርዬ ይቅርታ አንዴ ታስራ እየገባሁ ነው። መልእክት ላስተላልፍና ልውጣ። ይቅርታ ጋር ዮኒላ ተራን ጠብቀ ሲጀመር እኔ ደግሞ ለመልእክት አልገባሁኝም። እዚህ ለስራ ነው የገባሁት። እሷንም ማስረዳበትን እኔ ብዙ እንጀራና ሽሮ እሸጥበታለሁ። እሺ ቀጥይ፣ አውሪ ቀጥይ። ማሪዬ እንዴት ነሽ? ደህና ናችሁ ሁላችሁ? አርፊ እንዴት ነሽ ማሪ? ሰላም ነው ልሽ እናት እንዴት ነሽ? ሁላችሁ እንዴት ያለው እንዴት ነሽ? እኔ ያለው ይኸውልሽ ሶሊያና እኔ ጋር ከትናንትና ወዲያ መጣችና ያለውን ነገር ነገረችኝ። ከዛ በኋላ እሷ ምንድነው እንደዚህ ልብስ አለኝ ልብሴ ተበላሽቷል ምናምን ብላ ስትል ሰዎች ደግሞ ምናሉ እዚህ ቲክቶክ ላይ ልብስ የላትም ምንም የተበላሸ ልብስ የላትም ገንዘብ ነው የምትፈልገው የእውነት ልብስ ካለ ታምጣና እኛ እንገዛታለን ብለው ላይቭ ላይ አወሩ ማለት ነው። ይሄንን ምን ያመጣችሁ ለዛ ነው ልብስ ለማስቀምጥ ነው ቤት የገባችሁ በዛ ልብሷ ትንሽ ይሸታል ያኔ ይሸተጭስ ይላል። ሰዎች ደግሞ እሱንም ልብስ ቢሆን ታምጣውና እንገዛለን ሲሉ ነው ያመጣችው ልብስ እሷንም ልብስ መሸጥ ፈልጋለሁ ስትል ደግሞ ችግር የለውም ብዬ እኔ የሚያስረክብ ሰው አገናኝታት እንግዲህ አምጥታለች። ይሄ በእንደዚህ አይነት መልኩ ለሷ ያዋጣት አያዋጣት እሷ ነው የምታውቀው። ታዲያ ፍቅርላት እኔም እኮ እየሸጥኩላት ነው ማሬ። ይሄ የልብሷ ጉዳይ በዛ ምክንያት ነው የተመጣው። እሺ ዘርፌ ይቅርታ። እሺ ሰው መጥቶብኝ ነበረ። ምን አልሽ? ይቅር በይ። ድምፅሽ ደግሞ ታፍኗል። የልብሱ ጉዳይ ይሄ የሷ የድሮ የተቀመጠው ይሸታል የተባለው ልብስ ማለት ነው። ልብስ አለኝ ልብስ መዳም ቤት ስራ ልገባ ስል ልብሴን እጅ አስቀምጬ ኢጃዛዎቹ ኩሽና አስቀመጡብኝና ዘርፌ 1 ደቂቃ ውዴ 1 ደቂቃ። እሺ ይቅር በይ ማርያም። እሺ ሰው መጥቶብኝ ማርያም አመሰግናለሁ። እጥፍ ይላል ይሸታል ትንሽ እና እንገዛለን ሲሏት ነው ይሄ ልብስ ያመጣችው። እና እሷ ገንዘብ እንኳን እንዳላስቸግር እንደዚህ ተረክብ ያመጣሁትን አሻሽጡልኝ ስትል ነው እኔ ቤት እግዚአብሔር ነው ብዬ
እንድትሰራ ያደረኳት ማለት ነው። እናንተ ደግሞ ድምፅ አይሰማም ነው የሚሉት። አንቺ ብሉት ዘርጉ አይደል? ያለ ብሉት ዘሰራ ሁሉ እንዳስለምደሻላ ወዴት ትቆይ? ይሰማል? አዎ ይኸውልሽ ሳሪዬ የልብሱ ጉዳይ ማለት ነው። ይሄ ልብስ እንደዚህ ተከራይታ ሰራ ነበረ ንግድ ማለት ነው። ቤት ሲያስቸግሯት በቃ ይቅርብኝ ብላ ይሄንን ልብሷን ኢጃዛ አስቀምጣ መዳም ቤት ስራ ገባች። እዛ መዳም ቤትም ደግሞ 4 ወር ሰርታ መጨረሻ በዚህ ወሬ ምክንያት ከስራዋ ወጣ መጣ ልብሴን እሸጣለሁ ብላ ስታይ ልብሶቿ እንዳልሆነ ሆኑባት። ለምን ኩሽና አስቀምጣው ሸተተ ምናምን ምግቡ ምን ከዛ እሷ ያንን ስትናገር ላይፍ ላይ ምን አሉ እሷ ገንዘብ ፈልጋ ነው ልብስ የሚባል የላትም እንደሚባለው ልብስ ካላት 5000 የሚወጣ ልብስ ካላት ታምጣና ታሳየን እንገዛታለን ብለው አሉ። ገባሽ? ለነሱ ምላሽ ለመስጠት ነው ይሄንን ልብስ ይዛ የመጣችው እንጂ ይሄ ልብስ መሸጥ። እሺ ዘርፌ እንደነዚህ ያሉት ሰዎች ደግሞ ይግዟት። በዛ ላይ ልንገርሽ ሶሊያና እኛ ታሜል ልናስታርቅ ስናመጣት በደንብ አዳምጪኝ። ታሜል ልናስታርቅ አልኩኝ። መሲ ብርጅስቶንን ልናስታርቅ ስትመጣ ምንድነው ያለችው ለታሜ? ዛሬ እሄዳለሁ ብዬ ስላት ከስራ ወጥቼ አይ አትሄጂም አለችኝ። እኔ ደግሞ ይሄ ነገር ችግር ውስጥ ሊያስገባኝ ስለሆነ ስራዬን ለቅቄ መጣሁ እንጂ ያለችው በተአምር በስር ምክንያት አይደለም ያለችው። በደንብ አዳምጪ። እኔ ታሜም አለ ሰው እውነቱን ተናግሮ ነው ሰፖርት መደረግ ያለበት። አዳምጪ ዘርፌ። እኔ ለማንም አይነት ሰው ቅድ የለኝም። ማንም ምንም አያመጣም። ሰርቼ ነው ማድረው። አለቀ በቃ። ሰፖርት ማድረገውን ሰፖርት አደርጋለሁ። ምን አለችን? ለምንድን አሁን ስራሽን ለቀቅሽ ስላታሜ? አዎ ለምን በቃ ይሄንን ጉዳይ እኔ መቅረት የለብኝም። ምክንያቱም ያው ከሷ ጋር ከመሲ ጋር የነበረው ነገር ስለነበረ እኔ በስተመጨረሻ ነው የሰማሁት። ታሜ ነው ያለፈ ነገር ነው። በቃ ቢረሱት በቃ መርሳት አታውቁም። እርስት አድርጉትኝ። የተፈጠረ የሰሞኑ ነገር እርሱትና አንቺም የበደልሽው ያስቀየምሽው የተላለፍሽውን ነገር እንደ አዲስ ይቅርታ ጠይቀሽ ከህዝቡ ጋር እንደው የተቀየሙሽ ካሉ ታርቀሽ አንቺም በንጹህ ልብ የሆነ ስትቆሚ ድረስ ሰሪ ጥሩ። መዳም ቤት ከበደ እንደተናገረችው መዳም ቤት ወሬ ያወሩብኝ መስራት አልቻልኩም ነው ያለችው። እንግዲህ ፈጣሪም ፈርታችሁ የፈጠራችሁን አምላክ ፈርታችሁ ተዋቲም በቃ ተዋት ለጊዜ ተዋቲም በቃ ማርያምን። አሁን ባለፈ ነገሯ ታርግ እኮ ኤቪደንስ የለም አይደል? እንደው ሪከርዱም ኤቪደንስ ነው። ግን እያ በብድዳ ቃል ተሰር ያለችው አትዋሽ ትለኛለች። ምኑን ነው የዋሸሁት እኔ? ድምጿን እኮ ባንሰማው አይፈጠርም እኮ ነበረ መድዬ። እንደው ያ ሪከርድ እኮ ባይወጣ እንደው በቀረባት እንደው እግርሽን በሰበረው እዛ ገስት ላይ ሄደሽ ተበዳይ ነኝ ያልሽ በቃ እሱ እኮ ነው ይሄ ሁሉ ክፋት ውስጥ የከተተን። ጌታ ማን ያውቃል ነበረ? ይኸውላችሁ መዳም ቤትም ጥሩ ስራ የምታውቁ ሰዎች እንትን በሏት። ችግር ትሰራለች። የስራ ፍቅር አላት። መዳም ቤት መስራት ማለት ጎበዝ ብትሆን አይሰራችሁ። በሰህር ነው ነግሬያችኋለሁ ነው እኮ የምትለው። ነግሬያለሁ በሰህር ብዬ ለነሳሪ እኔ ተሰቃይቼ እኮ ነው የወጣሁት። እንደዚህ ሳራ ደግሞ ያለችው ነው አልነገረችም። አልሰማሽ ነው አይደለም? ሳምንት ትወጣለች እየተባልኩ ነው የወጣሁት። አንደኛ ሰራተኛ እስክታመጣ፣ ሁለተኛ ደግሞ እየሰራች ያስቀመጠች ናት። ይሄ ደግሞ ችግር የለም ካስፈልገም ደግሞ ሌላ ችግር ካላመጣብኝ ማቅረብ እችላለሁ። ሪከርዱን ሳይሆን ልጆች አሉ፣ ያበሻ ልጆች አሉ። ማንኛው እንደሰጣት ማን እንደሰጣት ብዙ ናቸው ያበሻ ልጆች። አይዞሽ እኛ ሰዎች ስንባል ሁላችንም ኃጢአተኞች ነን። እኛ ሰው ላይ መፍረድ አያምርብንም።
አሁን ሳሪዬም ስራዋን ትስራ እንደው ይሄ ያላትን ልብስ እንደው ለነዳያን ለመስጠት እንደው ለመጽደቅ እንኳን ግዟት ርካሽ ነው የምትሸጠው ንጹህ ጸዴ ልብሶች ናቸው ጌታን ኳሊቲ ከኢትዮጵያ የመጡ ያበሻ ቀሚሶች የጎንደር